ጤና ይስጥልኝ ዘመዶቼ፣ እንደምንከረማችሁ። ዛሬ ይዤላችሁ የቀረብኩት ኢትዮጵያ ውስጥ እንዴት ተደርጎ ዳቦ እንደሚጋገር ነው። እዛ እየሰራሁ የቀረጽ ነው። እንደምታዩት ዱቄቱ፣ ውሃው፣ እርሾው፣ ጥቁር አዝሙድ፣ ነጭ አዝሙድ እና ድንብላል ነው የሚገባው እና ቡኮን በደንብ አድርጋችሁ ነው መታሸት አለበት፣ መቦካት አለበት እና በውሃ በእጃችን ላይ አድርገን ጠፍጠፍ አድርገነው ኦቨርናይት ውጭ ማደር ይኖርበታል። ምክንያቱም ይስቱ ተቦክቶ ሲያድር ቆንጆ ቴስት ይኖረዋል። እህቴ ጋር ነበር ያረፍኩት። ከውጭ ማአት ኮባዎችና የተለያዩ አትክልቶች ስለነበሯት ወጥተን ኮባ መግዛትም አልነበረብንም። ከደጇ ይኸው እንደዚህ ቆርጠን አምጥተን እየቆረጥነው ነው። ቅጠሉ ለብቻው አድርገን እየቆረጥን ነው እንደምታዩት ማለት ነው። እና እንደምታዩት ኮባውን በደንብ አድርገን ማጠብ ይኖርብናል። ምክንያቱም ውጭ ስለነበረ አንዳንድ ደርት ስላለን እሱን we have to make sure it's clean። እና አሁን ኮባውን እያጠብን ነው ከቤት ሆነ እና አሁን የሚቀጥለው ስራ እሳቱን ማንደድ አለብን። እንደዚህ እንደ አሜሪካን ኦቨን ኦንና ኦፍ ማድረግ አይደለም። በእንጨት ነው። ኮባዎቹም ይደረደራሉ። በርከት ያለ ኮባ ነው የምናደርገው ቴስቱን በደንብ አድርገን እንድናገኝ እና ስራው ትንሽ ቀላል አይደለም። ኤክሰርሳይዝ የሚጠይቅ ስራ ነው። አሁን ሊጡን እንዳለ አንስተን መጋገሪያው ላይ ነው ያደረግነው። እንደገና መልሰን ኮባውን ከላይ እናረጋለን። ምክንያቱም የኮባው ቴስት ሪሊ በጣም ቆንጆ ነው። ከዛ መከደን አለበት። ምክንያቱም የኮሜርሻል ኦቨን አይደለም። ድሮ በኢትዮጵያ እናቶቻችን እንዲያረጉ አምሹር ለሁላችንም አዲስ ነገር አይደለም። ከላዩ ደግሞ ኩበት እናረጋለን። ምክንያቱም እሳቱ ከላይም ከታች መሆን አለበት። እዚህ ላይ ትንሽ መናገር የምፈልገው ምንድነው ዳቦ አገጋገር የኦቨን ስራ ከላይ ከታች መብሰል እንዳለበት አይ ቲንክ ከኢትዮጵያ ተጀመረ ይመስለኛል። ምክንያቱም ይሄ የጥንት አይነት የምድጃ አጠቃቀም ዘዴ ነው። እንግዲህ ቤት አድርገው ሳትፉን ከላይ ከታች አድርገው ምግብ ይቀቅሉ እንደነበረ አይ ቲንክ ጥያቄ ያለኝ ከየት እንደተጀመረ። ዳቦ ወደ 1 ሰዓት ተኩል ገደማ ነው ያቆየ ነው። እንደምታዩት ኮባውም እንትን ተብሏል። እሱን እያነሳን ነው ኮባውን ዳቦውን ከስር ለማውጣት ማለት ነው። ይኸው አሁን እንደምታዩት በጣም ቆንጆ ዳቦ ነው የወጣው። ቲክታክ ላይ ስለሆነ አይሸትም እንጂ መቼም ሽታውን ልነግራችሁ አልችልም ከቆራረጥና በኋላ እና በሚቀጥለው ቪዲዮ አሜሪካን